Yo, it's Yegedion. You see that? No way. Let's go. Hit that subscribe. كفيه ما جرسوا يا ركلي ولا عريسه بينكم بتملبسوا بتراو سمين جبنا وسراهنا متمشي بقال انا مالك بركه ولد دعتنا مسجنال الرول بلا اندانت من كل كتب امر بي الرول بلا اندانت من كل كتب امر بي ዛሬ ላይ ጽፎ የሚሆን ታሪክ ጨለማ ቢመስልብኝ ተስፋ ለመፍረድ ደህና ናችሁ ወይ? እንዴት ናችሁ? ሰላም ናችሁ? እንዴት ናችሁ? አለን ይናባል አለን አሃ ዋው ጎንደር ዋው እናት ምንድነው ይሄ? ምንድነው ይሄ እናት ምንድነው? ከረሜላ እስኪ አንድ አውሪ ስንት ነው ላኒ? 50 ብር ነው። 50 ብር ያዝማራል። ካሽ ማምጣት ነበረብህ። ናቢ ካሽ ይዘሃል? ከኛ ትግል ነው። እሺ አንዴ እሺ ሶሪ ቴንክ ዩ ነበር እንኪና ቴንክ ዩ ልግመሰ ጋይስ የታለ ናቢ? ይኸውልኝ ቀምሰው ነው ይሄ። ለመጃ እንዴት ናችሁልኝ? ሰላም ነው? ኧረ ፈረስ እንዴ መሰቀል እችላለሁ ማለት ነው። ወደዚህ ሌላ ቦታ አለ። እሺ አሳይ። ነጭ ፈረስ ይሄኛው ጋር ልሰቀል፣ እዚህ ጋር ልሰቀል። ይሄኛው እሺ ኧረ በካልቾ እንዳይለን እንዴ ፎቶ በፈረስ ዋው ተተነዋል እዙ ዋው ጎንደር መተናል። ጎንደር እስኪ ዛሬ እንያችሁ በእናታችሁ ጥምቀት ቤት በዛ እንሂድ እንዴ? በጣም ደስ ይላል። ሰላም ነኝ ነባት። እሺ አንዴ ሶሪ ነባት። ቆይ ነባት ስልክ ያዙልኝ። ሰላም ነኝ ነባት። በስመ አብ መተናል። እስኪ እንቅመሰው። ይሄ ስኳር ነው። ይሄ በስኳር ነው የሚሰራው። ስኳር እንዴ ናቃው ጋይስ ይኸው ተመልከቱ። ጎንደር ውስጥ ነኝ የገዛሁት። ኮተን ካንዲ ይባላል ይሄ በእንግሊሽ። በዚህ ደግሞ ምን እንደሆነ አላውቅም። ስኳር ዳቦ ያዝ ምን ማለት ይኸው ዋው ይሄ ምንድን ነው? ፋሲል ግንብ ይባላል። ናቢዬ አሳያቸው። ቤተ መንግስት ነው ፋሲል ግንብ። ዋው ደስ ይላል በጣም ዋው እሱ ከኛ ጋር ነው ባይዘው ፋሲል ግንብ ዋው ክፍት ነው ማለት ነው። ክፍት ነው ለመግባት። እውነት ነው ጋይስ። እንግዲህ ለጥምቀት ጎንደር መጥተናል። አንቀን ወይ እኔም ወዳቸዋለሁ ወንድሜ። ቴንክ ዩ መግባት ይችላል ማንኛውም ሰው። ስንመለስ እንገባለን። ምን እንግዛው? ሄደ እኮ ኦልሬዲ ይዞት ሄዳ ትደውልልናለች። እንግባ። በዚህ ነው። እሺ ኑ በዚህ ጋር ነው። ወደዚህ ፋሲል ግንብ ለማየት በዚህ እንግባ። እንሂድ ናቢንጋ እሺ ነው ዛዛ በዛኛው አስትሬት እስኪ ወደዛ እንዲ ዋው ወየ እኔ በቃ የፍቅር ሰው ነው የሚለው። ከሎጋው ወደ የፍቅር ሰው ይቀየራል። ወየ ነበር በስመ አብ ከዚህ ሆነ ሁሉም ይታያል ማለት ነው። ዋው በጣም ነው የሚያምረው። ወየ እንዴት ነሽ? እና ቴንክ ዩ እና ቴንክ ዩ ሰላም ነው። በየትኛው አድርገን
ናበስ እንዳንረግጥባት ቀስ ወይ ነበር አንዴ ሶሪ ነበር አንዴ ዋው በዚህ ነው መግቢያው እናትጋጫተ አቤት ነው እስቲ መተናል እንግዲህ የተባረከ ቦታ እግዚአብሔር ይመስገን አስማም ሲያምር ጋይስ ቅዱስ ሚካኤል ቤተክርስቲያን ተመልከቱት እንዴት እንደሚያምር ፋሲል ግንብ በዚህ ነው ገብተን የምናየው ቤተ መንግስት ዋው ሲያምር ወይ አኑ ዘሐዊ ማዕረ ቴንክ ዩ ዘሐዊ ዋው እዚህ ጋር እሺ አንዴ ይረገጣል ምን እዚህ ችግር እስቲ ዋው ደስ ይላል በጣም እሺ በዚህ አድርገን ነው የምንለው እሺ ነበር ሰላም ያገሬ ልጆች እንደምን አላችሁ ዛሬ እንግዲህ ጎንደር ተገኝቻለሁ ለጥምቀት ማለት ነው አሁን የሚገኘው ደግሞ አጼ ፋሲል ቤተመንግስት ነው እንደምትመለከቱት እንዴት እንደሚያምሩ ጥበቃዎች ናቸው ለመግባት ማለት ነው አጎንብሰ ካልሆነ ይህ አይከፍቱልህም ወንድማችን እዚህ ያለ ከነ ግርማ ሞገሱ ማለት ነው በደንብ አድርገው ያስረዳናል ተከታተሉ ጋይስ አሁን እንግዲህ ወደ ፋሲል ግንብ እየሄድን ያለ ነው እንደምትመለከቱት ከጀርባችን በጣም ብዙ ሰዎች አሉት ደስ የሚል ድባብ ነው የፍቅር ከተማ ብዙ የሚወደኝ ሰው አለ ተመስገን ኧረ በስመ አብ እግዚአብሔር የተመሰገነ ይሁን እውነት ተጠንቀቁ ናፒ እየተጠነቀቅ ዋው በስመ አብ ደስ ይላል በጣም መግቢያው ነው ይሄ የፋሲል ግንብ ይሄኛው ዋው ፈጠንባችሁ ቀስ እንበል ትንሽ እሺ እናረጋጋውና እሺ ሰግተነዋል እረፍ ለመጀመሪያ ጊዜ ነው ጎንደር ስመጣ እኔ ቆባስትል ይባላል ሁለት በር ነው ያለው እንግዲህ አዶን የ12 በር 12 በር ነው 24 መስኮት አለው አረ ይሄ ማለት ነው ፋሲል ግንብ ይሄ ቆባ ስንት አለ ይሄ እንደዚህ 12 በር አለ ሁሉም የተለያየ ፋሲል ግንብ ነው 12 በር ያለው አረ ወደ ግንቡ ነው 12 ነው ዋው ለምን 12 ሆነ እናደ ፈጠንባችሁ እሺ ቀስ ነው ትንሽ ሮጥንባቸው መሰለኝ እንዴት ናችሁ ነበር እና ቦታውን አመቻችሁ አንዴ እሺ እናረጋጋ ከኋላ ትንሽ እናረጋጋቸውና ከኋላ ሰፈር ጉት ከኋላሽ ጀዳ ናፒ ተነካክሽ ጎንደር የቴድሮስ ሀገር አንዲት ኢትዮጵያ ዋልታና ማገር እሱ የሰጣት ጋይስ አሁን ማሳያችሁ እንግዲህ የሚገርም ቦታ ነው ፋሲል ግንብ ተብሎ ይጠራል እስኪ ያሳያችሁና ፒኤ እንዴት እንደሚያምር በስነ ስርዓት በቃ በእንክብካቤ ነው የሚይዙት ባይዘው ወይ አዲስ ነው በቃ ይሄ ፍሬሽ ልንገራችሁ ያው ነው የአሜሪካ ቢሆን ማለት ነው በሚሊዮን ዶላሮች ነው የሚሸጠው ችግር የለም በሚሊዮን ዶላሮች ይሸጣል በሚሊዮኖች ኧረ በቢሊዮን በቃ ተፈላጊ ነገር ነው እንዴት ናችሁ ደህና ናችሁ ወይ እኔም ወዳችኋለሁ ሰላም ነው እንዴት ናችሁ ያምራል በጣም ሲያምሩ ደግሞ ሁሉም አለባበሳቸው በእናትህ ይቅርታ አዶናይ እንኳን ወደ ውቢቷ ጎንደር ዘ ካሚል ኦፍ አፍሪካ የአፍሪካ መናገሻ ከነበረችው እንዲሁም የዓለም መናገሻ ከነበረችው ጎንደር
ናት አሁንም ነች። ስለዚህ እንኳን ደህና መጣ ብለናል። እንኳን ደህና ቆያችሁ ጎንደር። ደስ ብሎኛል። ዛሬ የምናሳይህ እንግዲህ በጣም የሚያምረውን የህይወት በአብያተ መንግስት ከምንለው ፕሮግራም ወይም ከሚባለው አንዱ ነው። ስለዚህ አዶናይን ወደ ውስጥ ይዘነው እንገባለን። ገብቶ የሚያየውን ለህዝብ ያጋራል። ምን አየ ምን ተመለከተ የሚለውን አዶናይ ጋር እናያለን። ተከታተሉን። yes sir ደስ ይላል በጣም ጋይስ። እንግዲህ ከጀርባዬ ማለት ነው ትልቅ ውበት አለ። እውነት ለመናገር ወደዚህ ስገባ በጣም ነው የደነገጥኩት። ምን እንደሆነ አልገባኝም እውነት ለመናገር። ስለዚህ ወንድማችን ታስረዳልኛለህ። እኔም እንግዲህ አሁን የዚህ ያሉትን ኩነቶች አብሮ በመከወን ከሚሰሩ ሰዎች መካከል አንዱ ነኝ። ህይወት በአብያተ መንግስት እጅግ በከተማችን ታዋቂ ከሆኑ የቱር ጋይድ እንዲሁም የላንጉጅ መምህር እንዲሁም የባህል ኪነት ብዙ አርትን የሚጽፉ መጽሐፍ የሚጽፉ አቶ ኃይለ ማርያም አሉ። ከሳቸው ጋር ትከተላለህ ጉብኝቱ ማለት ነው። ደስ ይለኛል። ሳቸው ላስተዋውቅ። እንኳን ደህና ቆየኝ አባት። እሺ አሁን ያለንበት ቦታ የአፄ ፋሲለደስ የዙፋን ቤት እየተባለ የሚጠራ የቤተ መንግስቱ አንድ አካል አንድ ክፍል ውስጥ ነው። እዚህ ላይ የምታያቸው ሰዎች በአጠቃላይ በ17ኛው ክፍለ ዘመን የአፄ ፋሲለደስ ዙፋን ላይ ተቀምጠው ከባለቤታቸው ጋር ሆነው ይደረግ የነበረውን ክዋኔ ለማሳየት በሽርፍራፊ ለማሳየት ታስቦ የተዘጋጀ ዝግጅት ነው። እዚህ ላይ ደንገጥሮች አሉ ከእቴጌዋ ጎን። በዚህ በኩል ደግሞ የክብር ዘብ ጠባቂዎች ጋሻና ጦራቸውን ጎራዴያቸውን ይዘው ንጉሠ ነገስቱን እየጠበቁ ነው የሚያሳይ። እዚህ ደግሞ መኳንንቱ መሳፍንቱ በንጉሠ ነገስቱ ጋር በአገር ጉዳይ ላይ እየመከሩ ነው የሚያሳየው። ስለዚህ ይሄ ቤተ መንግስት አካል ወይም ይሄ ዙፋን ቤት በዘመኑ እንደዚህ አይነት ነገሮች ይከወኑበት የነበረ ቦታ ነው እና ለማሳየት ተፈልጎ የተዘጋጀ ፕሮግራም ነው። በዚሁ አጋጣሚ አንተ መጥተህ ስላየው በጣም ደስ ብሎናል። በጣም እኔ ጥሩ እድል ነው በጣም ለኔ። እሺ የተወሰነ ክዋኔውን ያሳዩልናል። የሆነ አጠር ያለች ደስ ይለኛል። ኧረ ትወና ነገር ያሳያል። በጣም ደስ ይለኛል። አቤት ንጉሥ ሆይ ሺህ ዓመት ይንገሱ። አሜን። በእውነቱ ለመናገር ወህኒ አምባ ማዕከል ሆኖ በመመረጡ እጅግ በጣም ደስተኞች ነን። ሹማምንቱም መኳንንቱም አገሬው በሙሉ ደስተኛ ነው። ወህኒ አምባ ከጠላቶቻችን ድብቅ የሆነች ልዩ ስፍራ በመሆኗ ጥርጥር የለውም። ንጉሥ ሆይ በእውነቱ ወህኒ አምባ ውስጥ የሚያድጉ የንጉሳውያን ቤተሰቦች በስነ መለኮት፣ በስነ ምግባር፣ በአቡሻክር ትምህርት፣ በድጓ፣ በጾመ ድጓ፣ በስነ ፈለክ የበቁ የነቁ የተመረጡ የንጉሳውያን ቤተሰቦች በመሆኑ እኛም እጅግ በጣም ደስተኞች ነን። እንዴታ ንጉሥ ሆይ? በጣም ጥሩ። እንግዲህ እኛም በጣም ደስ ብሎናል። ዛሬ እንግዶቻችንም ወደዚህ መጥተዋል። በዓልም አይደል? እንዴት ነው በቤተ መንግስቱ ውስጥ ለእንግዶቻችንና ለዚሁ ላለው ምግቡና መጠጡ ተዘጋጅቷል? ንጉሥ ሆይ ሁሉም ነገር ዝግጁ ነው። ጠጁም፣ ቁርጡ፣ ሁሉም ነገር የተዘጋጀ ነው። ንጉሥ ሆይ ማረፊያቸው ውስጥ ተዘጋጅቷል? ተዘጋጅቷል። ሁሉም ነገር የሚጎል ነገር የለም። ንጉሥ ሆይ እንግዳው ወደዛ እንዲዘልቁ ንገሩልና። መልካም ንጉሥ ሆይ ሹማምንቶች፣ መኳንንቶች፣ የአካባቢው የንጉሱ ቤተሰቦች የሆናችሁ አገሬው በሙላ ቆላው፣ ደጋው፣ ከተሜው፣ ገጠሩ የተጋበዛችሁ እንግዶቻችን ንጉሠ ነገሥታችን ያዘጋጁት የእራት ግብዣ አለና እንድትቋደሱ እንድትደሰቱ መልእክት አስተላልፈዋል። So like this before photo. So ከፎቶ በፊት እንደዚህ ማለት አለባችሁ። Yes. አሪፍ ነው። እያያዘ ነው ችግር። አዎ ጋይስ እንግዲህ ለፎቶ ከመጠየቃቸው በፊት ክብር ማሳየት አለባቸው መጀመሪያ። yes and to the queen yes nice ሲልበናት ዋው
gracias. También tienes que mostrar. Yes. No pasa nada. Ah. Before photo, king and queen. Yes, 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 yes. ትክክል። Wow. አሁን የምገኘው የፋሲል ግንብ ቤተ መንግስት ነው። እንደምትመለከቱት ከንጉስና ከንግስት መሃል እገኛለሁ ማለት ነው። አቤት ውበት፣ አቤት ግርማ መጎስ፣ አቤት ኩራት፣ ደሞ ፍቅሩ አይገባችሁም እናንተ because ከሩቅ ነው እያያችሁት ያላችሁት። የአገሬ ልጆች ዲያስፖራ ከሆናችሁ ኑና በአካል ማየት አለባችሁ እንዴት እንደሚያምር። ኩራት ይዘን መከባበርን መፋቀርን ስንላመድ ከምንም ጊዜ በላይ እቺ ዓለም ትለመልማለች።